ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ አንድ አወዛጋቢ የሆነ ነገር ይዤላችሁ ቀርቤያለሁ። ያ ማለት ምንድን ነው? ብዙ ጊዜ የእርግዝና ምርመራ ወይም ኤችሲ ቴስት የምንለው የሚታየው የሚመረመረውም ሴቶች ላይ ነው ብዙ ጊዜ እና ሴቶች ላይ ነው ፖዘቲቭ የሚሆኑት ኔጌቲቭ የሚሆኑት። ማለት ሆርሞኑ ብዙ ጊዜ የሚመነጨው የማርገዝ እድሜ ላይ ያሉ ሴቶች ላይ ነው በብዛት የሚመነጨው እና ነፍሰ ጡር የሆኑ ሴቶች ላይ ነው ሆርሞኑ በብዛት መንጭቶ ዲቴክቴብል ሊሚት ላይ የሚደርሰው ማለት ነው። ስለዚህ ፖዘቲቭ የሚሆኑት እነሱ ናቸው ብዙ ጊዜ። ግን ባልተለመደ ሁኔታ አንዳንዴ ደግሞ ወንዶች ላይ ይኖራል። ማለት ይሄ ሆርሞን ወንዶች ላይ ከዲቴክሽን ሊሚት በላይ ወይም በብዛት ይመነጭና ሽንታቸውን ወይም ደማቸውን ቼክ ስናደርጋቸው ልክ እንደ ሴቶች ፖዘቲቭ የሚሆኑ ወንዶች አሉ። ይሄ ያጋጥማል። ግን ምንድነው ኢንቴንሽኑ ነው ማለት ሳይንሳዊ እንድምታው ምንድን ነው የሚለው ነገር ነው ዋናው እንጂ ኖርማሊ ቀልድ አይደለም። ይሄ ሊሆንም ስለሚችል ማለት ነው። የመጀመሪያው ወንዶች ላይ የሚመነጨው በብዛት ካንሰር ሲኖራቸው ነው። ይሄ ቴስቲኩላር ካንሰር ወይም ከዘር ፍሬ ውጭ የሚከሰት የሆነ ካንሰር ሲኖራቸው ሰዎች ወይም ወንዶቹ ኤችሲጂ ሆርሞናቸው ባልተለመደ ሁኔታ በጣም ይጨምርና ቴስት ስናደርጋቸው ፖዘቲቭ ይሆናል ማለት ነው። ስለዚህ እነዚህ ሰዎች መቼም ነፍሰ ጡር ናቸው አንልም። ምክንያቱም ላቦራቶሪ ላይ ብዙ ጊዜ ነፍሰ ጡር ናቸው አይደላችሁም ሳይሆን ሆርሞኑ አለ ወይም የለም የሚለውን ነገር ቴስት የምናደርገው እና ይህም ሊከሰት ይችላል ማለት ነው። ሌላው ሆርሞን የሚሰጣቸው በተለይ ኤችሲጂ ሆርሞን የሚሰጣቸው ወንዶች ላይ ፖዘቲቭ ሊሆን ይችላል። ለምሳሌ አትሌቶች ወይም ሰውነታቸውን ሊገነቡ የፈለጉ ሰዎች፣ አለያ ደግሞ ኢንፈርቲሊቲ ወይም በቃ እነዚህ ሰዎች ፈርታይል ናቸው አይደለም ወይ እነዚህ ወንዶች ፈርታይል ናቸው አይደለም የሚለውን ነገር ቸክ ለማድረግ ኤችሲጂ ሆርሞን ይሰጣቸውና ሆርሞኑ ሬዝ ያደርጋል። ስለዚህ ያኔ ቸክ ስናደርጋቸው ወንዶቹ ፖዘቲቭ ሊሆኑብን ይችላሉ ማለት ነው። ግን ነፍሰ ጡር ናቸው ማለት አይደለም እነዚህ። ሶስተኛ ምንድን ነው ብዙ ጊዜ ይሄ በተለይ ጀስቴሽናል ትሮምቦፕላስቲክ ዲዚዝ ጂቲዲ የሚባል ነገር አለ። እሱ ሴቶች ላይ ይከሰታል። በተለይ እድሜያቸው ገፋ ያሉ ሴቶች ላይ ፖዚቲቭ የሆነው ፕሮባቢሊቲ ያለው ኖርማሊ ኔጌቲቭ ነው ሳሉ ማለት ነው ሴቶቹ። ከዛ ውጭ ብዙ ጊዜ ይሄ አቦርሽን ወይም ውርጃ ያላቸው ሰዎች ለምሳሌ አርግዘው ያስወረዱ ሴቶች እስከ 1 ወር ድረስ ሆርሞኑ እየቀነሰ ይመጣና ከ1 ወር በኋላ ነው እንጂ ኔጌቲቭ የሚሆነው እስከዛ ድረስ ኢቭን ኢፍ ልጁ ወርዶ ራሱ ቴስት ስናደርጋቸው ፖዚቲቭ ሊሆኑ። የመጨረሻውና ሰዎችንም ሊያሳምን የሚችለው ቴክኒካል ኤረር ነው። ላቦራቶሪ ላይ ብዙ ጊዜ ቴክኒካል ኤረር ይፈጠራል። ያ ማለት ኔጌቲቭ የሆኑ ሰዎችን ፖዚቲቭ ብሎ ሪፖርት የማድረግ ነገር ሊኖር ይችላል። ወይም አሳስቶ ሪፖርት የማድረግ የሴቶችን የሌላ ሴትን ኔጌቲቭ የሆነችው ሴት ፖዚቲቭ ብሎ ሪፖርት የማድረግ ነገር ሊኖር ይችላል። አንዳንዴ ደግሞ ኪቶች ሲሞጡ ራሱ ኮድ ሲደረጉ ኮንትሮልና ቴስት ላይ ናቸው። ሁለቱም ኮንትሮል ፖች ተደርጎ ሊመጣ ይችላል። ያ ማለት ኮንትሮል ላይን ሁል ጊዜ ማስመር አለበት። ለውሃ ማስመር አለበት፣ ለደም ማስመር አለበት፣ ለሽንት ማስመር። በእነዚህና በሌሎች ምክንያቶች ወንዶች ላይ ኤችሲጂ ሆርሞን ፖዚቲቭ ሊሆን ይችላል ማለት ነው።